የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ በ2017 አጠቃላይ የሴክተር ጉባኤ በ2018 በጀት ዓመት እቅድ እንዲሁም በበጀት ዓመቱ በአንደኛ ሩብ ዓመት አፈጻጸም ዙሪያ ከወረዳ ጀምሮ ከሚገኙ የዘርፉ ኃላፊዎች፣ ባለሙያዎችና ከሌሎች የባለድርሻ አካላት ጋር በታርጫ ከተማ መክሯል። ባህል የአንድ ማህበረሰብ የማንነት መገለጫ፣ የገቢ ምንጭ በመሆን እንዲሁም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቀሜታውም እጅግ ጉልህ እንደሆነ ያብራሩት የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላት ናቸው። ባህል ለአንድ ህዝብ የማንነት መገለጫ ነው፣ የገቢ ምንጭም ነው። የማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታውም እጅግ ጉልህ ነው። ከዚህ አንጻር ባህል ባህር ነው ይባላል። ባህል ባህር የሚባልበት ዋናው ምክንያት ባህል ሀብት ነው። ባህል የህዝቦች ስነ ልቦና መተሳሰሪያ ገመድ ነው። ባህል የግጭት መከላከያ፣ የሰላም ማውረጃ ትልቁ ማዕዘን ነው። ኃላፊው በክልሉ የቱሪዝም መዳረሻዎችን የማልማትና የአስጎበኚ ማህበራትን በማደራጀት የኢኮኖሚ ተጠቃሚነት ለማረጋገጥ በትጋት እንደሚሰራም አስረድተዋል። መዳረሻዎችን እናልማለን፣ አስጎበኚ ማህበራትን እናሰለጥናለን። ሁለቱን አገናኝተን ዶላር ወደዚህ እናመጣለን ማለት ነው። ለዚህ ኃላፊነት መውሰድ አለብን። እድሉ ያለው በእኛ እጅ ብቻ ነው። ለዛ ኃላፊነት ወስደን ልንተጋ ይገባል። ጤናማ፣ ምርታማና በመልካም ስነ ምግባር የታነጸ ዜጋ ለመፍጠር ስፖርት ያለው ሚና የጎላ መሆኑን ያነሱት አቶ ፋንታውን በክልሉ ተተኪ ስፖርተኞችን ለማፍራት የተጀመሩ የታዳጊ ወጣቶች ፕሮጀክቶችን አጠናክሮ ማስቀጠል እንደሚገባም አሳስበዋል። ጤናማ የሆነ ስነ ምግባሩ የታነጸ ምርታማ ዜጋን ከመፍጠር ረገድ ስፖርት የሚጫወተው ሚና እጅግ ጉልህ ነው። ከዚህ አንጻር ተተኪ ስፖርተኞችን ለማፍራት የተጀመረውን ታዳጊ ወጣቶች ልማት በልዩነት መከታተልና መደገፍ ያስፈልጋል። የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ሰብስቤ ሻወና በበኩላቸው በክልሉ የቱሪስት መዳረሻ ቦታዎች ላይ ቱሪስቶች የሚያርፉበትንና ሻይ ቡናን ጨምሮ የተለያዩ አገልግሎቶችን የሚያገኙበትን ሁኔታ ማመቻቸት ይገባል ብለዋል። መዳረሻ ያለበት ቦታ ላይ ቢያንስ ሰው እዛ ደርሶ በደረቁ በእግር ሊሄድ ይችላል። ቅድም ስናነሳ እንደነበረው የትራንስፖርቴሽን እንትን ላይመቻች ይችላል። በፈረስ ሊሄድ ይችላል። እዛ ደርሶ ቢያንስ እዛ ቁጭ ብሎ አርፎ የሆነ ሻይ ቡና ብሎ ወደ ከተማ መመለስ የሚችልበት ሁኔታ እንፍጠር ነው። አሁን ይሄ እዛ እንትን ስንል በቃ የሆነ ሆቴል እዛ እያንዳንዱ ቦታ ትገነባላችሁ ማለት ነው። ማህበረሰቡ የራሱን ቋንቋ፣ ባህል፣ ወግና ማንነት ጠብቆና ተንከባክቦ ለቀጣይ ትውልድ እንዲያስተላልፍ ከቀበሌ ጀምሮ የግንዛቤ ስራዎችን እንሰራለን ያሉት የመድረኩ ተሳታፊ ናቸው። ታች ላይ ወርደን የራሱ ቋንቋ እንዲናገር፣ የራሱን ባህሉን እንዲጠበቅ፣ የራሱን ማንነትን ጠብቆ ለቀጣይ ትውልዱ ማስተላለፍ ስላለበት የተለያዩ መድረኮችን አዘጋጅተን የግንዛቤ ስራዎቹን እየሰራን እንገኛለን። ማህበረሰቡን በማስተባበር በርካታ የቱሪዝም መዳረሻዎችን ማልማት መቻሉን የገለጸችው ሌላኛዋ የመድረኩ ተሳታፊ በክልሉ የአንድ መስህብ ለአንድ ወረዳ ኢኒሼቲቭ ተግባራዊ ለማድረግ ምቹ ሁኔታ መኖሩንም ገልጻለች። የቱሪዝም መዳረሻ ወደ 7 የሚሆኑ የቱሪዝም መዳረሻ ቦታዎችን ማህበረሰቡን በማስተባበር መንገድ ማውጣት፣ የተለያዩ እዛ ዙሪያ ላይ ያሉ የማስከለል የተለያዩ ስራዎችን ሰርተናል። በጀት የሚጠይቁትን ያው ወረዳ መንግስት ጋር ተነጋግረን እንትን እንላለን። ግን በተለይ ቅድም እንዳልኳችሁ አንድ ወረዳ አንድ መስህብ ብዙ ይከብድ አይደለም። ምክንያቱም የኛ አካባቢ የኛ ክልል ማለት በቱሪዝም መዳረሻዎች በጣም እግዚአብሔር ያደለው አካባቢ ነው። በመድረኩ ማጠቃለያ በቀጣይ ተግባራትን በላቀ ሁኔታ መፈጸም የሚያስችል የመግባቢያ ስምምነትም ተደርጓል።